ሰላም ሰላም ቤተሰብ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ በአዲስ መልኩን የተከሰትኩት ይህንን ሳደርግ እንግዲህ ዛሬ ምንድነው አንድ አዲስ ነገሮችን ይዤ መጥቻለሁ ማለት ነው። እስኪ እነዚህ ነገሮች እስከ መጨረሻው ድረስ በማየት እናንተ ደግሞ ሼር እንድታደርጉልኝ ሰብስክራይብ እንድታደርጉልኝ በአክብሮት ጋብዛችኋለሁ ማለት ነው። ወደ ቪዲዮ እንሂድና ቪዲዮን አይተን ቪዲዮ ምን እንደሚመስል ነገር እንመለሳለን። እዚህ ጋር አንድ ነገር አለ። ምንድነው? እስኪ ይሄ አካባቢ ወደ ወሎ አካባቢ ይመስለኛል። ግን ለምንድን ነው እንደዚህ የሚያደርጉት? እስኪ ይህን ነገር አስረዱን። እስኪ ይህን ነገር አስረዱን። ለምንድን ነው እንደዚህ የሚያደርጉት? ይሄ ለምን ይደረጋል? ስለዚህ እስኪ እናንተ እየገባችሁ ሁላችሁም በኮሜንት ማለት ነው በኮሜንት አስረዱን። እስኪ እውነት ለመናገር እኔ አላውቀውም ለምን እንደዚህ እንደሚደረግ ማለት ነው። እና ብዙ ጊዜ እንደዚህ ያደርጋሉ ሴት እህቶቻችን ማለት ነው። ሌላኛው ደግሞ በጣም የሚገርመው ነገር ደግሞ አንድ ነገር ልንገራችሁ እዚህ ጋር ማለት ነው። እስኪ ይህንን ቪዲዮ እንየው። እስኪ ይህንን ቪዲዮ እንየውና ከዛ በኋላ ሁላችንም እንወያይበታለን። እዚህ ጋር ምንድነው አሁን ቪዲዮ በጣም የሚገርመው እንግዲህ የሰርግ ፕሮግራም ነው እና የሰርግ ፕሮግራም ላይ ምንድነው የሚያደርጉት? ቦክስ ነው የሚገጥሙት። ቦክስ ይገጥማሉ ማለት ነው። እና ይህም ቦክስ እንግዲህ ምንድነው ከመልእክቱ ምንም አልገባኝም እኔ ማለት ነው። ማለቴ በቃ የሆነ ትሬኒንግ አድርገን ተለማምደኑ እንለፍ ነው ወደ ቤት ከመግባታችን በፊት ሁሉንም ቦክሱን ምኑንም እዚህ ጋር አይተኑ እንሂድ ነው ወይስ ምንድነው ማሳየት የተፈለገው? ወይ እነዚህ ተጋቢዎች የስፖርት መምህር ናቸው አሊያስ ወይ ደግሞ በስፖርት ውድድር ላይ እየሰለጠኑ ያሉ ተጋቢዎች ናቸው? አልገባኝም ምን ለማስተላለፍ ፈልገው እንደሆነ። ምናልባት ወይ ሁለቱም ብር ያላቸው ከሆነ ብሩን የት ማድረግ እንዳለባቸው ግራ ገብቷቸው ከሆነ አላቅም። እንግዲህ እስኪ እናንተ ደግሞ እዚህ ጋር የእናንተን ሀሳብ ደግሞ ታካፍሉናላችሁ። ብቻ ግን ቪዲዮ በጣም የሚገርም ቪዲዮ ነው። ብዙዎች ደግሞ ቲፎዞ አላቸው ማለት ነው። ምቹ ምናምን ይላሉ። አጋጣሚ ዘርረው ነበረ ግን እሷ ያው ተነስቷል። እንግዲህ አልወድቅም አይነት ነገር ነው መሰለኝ። እንግዲህ ነገ ትዳራቸው የነዚህ ሰዎች ከቦክስ የተለየ እንደማይሆን ምን እንደሚሆን እንግዲህ አናቅም። በነገራችን ላይ አንዳንድ ኮሜንቶች አሉ። እነሱን ኮሜንቶች አብረን እያየናቸው እንሄዳለን ማለት ነው። ኮሜንቶችን ለማየት ተዘጋጁ ማለት ነው። እንግዲህ ተለቀቀ በኋላ ቪዲዮ ከተለቀቀ በኋላ ምን ኮሜንቶች አስተያየቶች ተሰጡ የሚለውን እሱን አብረን እያየኑ እንሄዳለን ማለት ነው። ሁላችንም እስኪ እንመልከተው። ስራ ላይ እየቀለደ ማለት ነው። እኔ ይሄንን ሙሉ በሙሉ አልቀበለው። ምክንያቱም አንድ የማዳም ቅመም ብዙ ነገር ታደርጋለች። እንደ ሙዷ መንቀሳቀስ ትችላለች። ምክንያቱም ራሷ ናት እዛም ሄዳ የፈገችው እሷ ናት፣ እዚህም መጣ የምትፈጋ ራሷ ናት። ስለዚህ በእሷ ላይ እንደዚህ አይነት ሙድ መያዝ ማለት ነው በቃ ተገቢ ያልሆነ ነው። እና አንድ ወንድማችን ምን እንዳለ እንገራችሁ። እዚህ ጋር ተመልከቱት። እዚህ ጋር ይህን ቪዲዮ እንመልከተውና እንመለሳለን ማለት ነው። ትክክል ያልሆነ ነው ይህን እንትን ያለ የተናገረው ማለት ነው። እንደዚህ ያለው መብቷ ነው። እስኪ እንየው ቪዲዮውን መጀመሪያ። እንግዲህ ቪዲዮ እንዳያችሁት ነው እና ምንድን ነው የሚለው እሱ ልጅ እዛ ከነበሩ ያጸዱ ነበረ። እዚህ መጣው ሲጠቀሙ ደግሞ ሽንት ቤት ለመግባት እንኳን ይጠየፋሉ እንደማለት መሰለኝ። አክቹዋሊ ያው ትክክል ነው። እነሱ እዛ ሲጠቀሙበት ወይም ሲያጸዱ የነበረውንና እዚህ ደግሞ እኛ ጋር መጣው ደግሞ እንኳን አይደለም ለማጽዳት ለመጠቀም እንኳን በጣም የሚከብድ ሽንት ቤት እንዳለ ሁላችንም እናውቃለን። ምክንያቱም ከማህበረሰቡ ንቃተ ህሊናና ከአጠቃቀሙ ችግር ምክንያት በርካታ ነገሮች ያሉ የሚያስጠሉ ማለት ነው። ሰው አረ ይሄንማ ይዤው እውላለሁ አልጠቀምም የሚል ህዝብ ባለበት አገር እንደዚህ አይነት ምንድነው አለ አይደለ የሆነ ክብርን ዝቅ የማድረግ ግን አይደለም። ክብርን ዝቅ የማድረግ ሳይሆን ክብር ይገባቸዋል እንደውም ይሄን ለሚያደርጉ ማለት ነውና ይሄን ለማለት ነው። ይሄ መስተካከል አለበት ነው። እናንተ አስተያየት ስጡበት ይሄንን ማለት ነው። እኔ በጣም ያናደደኝና ማለት ነው በቃ የሆነ አለ አይደለ በቃ ምንም መልእክት የሌለው ነገር አድርጌ የወሰድኩት አንድ እንትን አለኝ፣ አንድ ቪዲዮ አለኝና እሱን ላጋራችሁ። ይኸው እዚህ ጋር ተመልከቱት ይሄን ቪዲዮ።
እና ይህን ቪዲዮ እንዳያችሁት ማለት ነው። ይህን ቪዲዮ እንዳያችሁት እንግዲህ ሴት ልጅ ያለ ብር አትንቀሳቀስም እንደማለት መሰለኝ። ለብር ሲሆን ሰፍ ብላ ሄደች ማለት ነው። ብር ሲሆን ብር እንደሌለው ኪሱን ባዶ ሲያሳያት ግን ዞር አለች፣ ቶሎ ሰላም አላለችው። ስለዚህ የሴት ልጅና የገንዘብ ግንኙነት ምን ያህል የጠበቀ እንደሆነ የሚያሳይ ነውና እኔ ይህን ነገር ግን አጥብቄ እቃወማለሁ። ቦይኮት እንዴት ሴት ልጅ ማለት ራሷ የብር ምንጭ አይደለች እንዴ? ራሷ ምን ማለት ነው? እንደዚህ ማለት አንዳንዴ የምንሰራው ስራ ለራሳችን ክብር ቢሆን ራሱ አሪፍ ነው። ምክንያቱም አሁን ይቺ እህታችን የሰራችው ታውቋታላችሁ በቲክቶክ ሰፈር፣ ምክንያቱም ታዋቂ ነች። ግን መጀመሪያ የሆነ ሰው ምን ይለኛል እህቶቼ ለኔስ ምንድነው የምጠቅመው ነገር ብሎ ማሰብ መቻል አለባት ብዬ አስባለሁ። እና ይሄ በጣም ጥሩ አይደለም። የሴትን ልጅ እና የብርን ግንኙነት አጥብቆ ያሳየ ነው። ሴት ልጅ ለዚህ ነገር ትልቅ ማለት ለገንዘብ ተገዥ እንደሆነች አድርጎ የሚቆጥር ነው። ገንዘብ ሲኖረው ተመለሰች፣ ገንዘብ ባዶ ሲሆን ግን ጥለው ሄደች። ሲያሳያት ተመልሳ መጠች ማለት ነው። እና ይሄ በእኔ እይታ ትክክል እንዳልሆነ አጥብቄ ነው የምቃወመው ማለት ነው። ሌላ አንድ ነገር አለ።